Welcome to Turkey! ሰላም ጤና ይስጥልኝ ውድ የግሎባል ቢዩቲ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬ የምናሳያችሁ ደግሞ የቱርክ ዋና ዋና ታሪካዊ ቦታዎች ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛው የመረጥናት ኢስታንቡል ናት። ኢስታንቡል በታሪክ ባይዛንቲየምና ቆስጤንጢንያ በመባል ትታወቅ የነበረችው በዓለም ታሪክ ውስጥ ትልቅ ቦታ ያላት ከተማ ነች። በሁለት አህጉራት አውሮፓና ኤሲያ ላይ የምትገኝ ብቸኛዋ ዋና ከተማ በመሆኗ ልዩ ስትራቴጂካዊ ጠቀሜታ ነበራት። ባይዛንቲየም የከተማዋ ታሪክ የሚጀምረው ከ660 ዓመተ ዓለም አካባቢ ነው። የሜጋራ ግሪክ ሰፋሪዎች በቦስፖረስ ስትሬት አውሮፓ በኩል ባይዛንቲየም የሚባል ቅኝ ግዛት ሲመሰረቱ በጥቁር ባህር መግቢያ ላይ ባለው ቦታ ምክንያት ለንግድ እጅግ ጠቃሚ ማዕከል ሆና ታገለግል ነበር። ቆስጠንጢንያ የሮማና የባይዛንታይን ግዛቶች ዋና ከተማ እንደ አውሮፓውያን አቆጣጠር ከ330 እስከ 1453 የነበረች ስትሆን እንደ አውሮፓውያን አቆጣጠር በ330 የሮማው ንጉሠ ነገሥት ታላቁ ቆስጠንጢኖስ ከተማዋን የሮማ ግዛት አዲስ ዋና ከተማ አድርጓት ቆስጠንጢንያ የሚል ስም ሰጣት። በ395 እንደ አውሮፓውያን አቆጣጠር የሮማ ግዛት ከተከፈለች በኋላ ቆስጠንጢንያ የኃያሉ የባይዛንታይን ምስራቃዊ ሮማ ግዛት ዋና ከተማ ሆና ለ1000 ዓመታት ያህል ቀጥላለች። በዚህ ዘመን ከተማዋ በኪነ ህንጻ እንደ ሃጊያ ሶፊያ ያሉ በባህልና በዓለም ንግድ ከፍተኛ ደረጃ ላይ ደርሳ ነበር። በፋሪሳውያን፣ በአረቦች፣ በቡልጋሪያውያንና በሩሲያውያን ተደጋጋሚ ከበባ ገጥሞት ነበር። እንደ አውሮፓውያን አቆጣጠር በ1204 በአራተኛው የመስቀል ጦርነት ተይዛ በላቲን ክርስቲያኖች አገዛዝ ስር ለአጭር ጊዜ ቆይታ ነበር። በ1453 እንደ አውሮፓውያን አቆጣጠር ሱልጣን መሐመድ ከተማዋን ሲይዛት የባይዛንታይን ግዛት ፍጻሜ ሆነ። ኦቶማኖች ስሟን በይፋ ባይቀይሩም በህዝብ ዘንድ የእስልምና ከተማ ወይም ኢስታንቡል ወደ ከተማው በመባል ትታወቅ ጀመር። ከተማዋ የኦቶማን ግዛት ማዕከል ሆና ከታላላቅ የኪነ ህንጻ ግንባታዎች እንደ ሰለሜ መስጊድና ሰማያዊ መስጊድ ጋር በዓለም ላይ ካሉት ታላላቅ የባህልና የፖለቲካ የንግድ ማዕከላት አንዷ ሆነች። በ1923 እንደ አውሮፓውያን አቆጣጠር የቱርክ ሪፐብሊክ ሲመሰረት ዋና ከተማው ወደ አንካራ ተዛወረ። እንደ አውሮፓውያን አቆጣጠር በ1930 ብቻ ነው ኢስታንቡል የሚለው ስም በዓለም አቀፍ ደረጃ በይፋ የጸደቀው። ዛሬም የቱርክ ትልቁ የኢኮኖሚ የባህልና የንግድ ማዕከል ሆና ቀጥላለች። በኢስታንቡል የሚገኙ ታሪካዊ ቦታዎች ሃጊያ ሶፊያ ታላቁ መስጊድ በብዛት ይነሳል። በ537 እንደ አውሮፓውያን አቆጣጠር በባይዛንታይን ንጉሠ ነገሥት ጀስቲያን ቀዳማዊ የተገነባ ሲሆን ለ1000 ዓመታት ያህል የዓለማችን ትልቁ ህንጻና የኦርቶዶክስ ፓትርያርክ ማዕከል ነበር። በ1453 በኦቶማን ድል ከተቀዳጀ በኋላ ወደ መስጊድነት ተቀይረዋል። ስነ ህንጻን ከመሰረቱ የቀየረ አብዮታዊ መዋቅር ነው። ዋናው መለያው በጣሪያው ላይ የተንጠለጠለ የሚመስለው ግዙፍ ጉልላት ሲሆን በዘመናዊ የህንጻ አካላት የተደገፈ ነው። የውስጥ ክፍሉ የጥንት ክርስትናና የእስልምና ጥበብ ቅይጥ ያሳያል። አስደናቂ የወርቅ ቅጠል ያላቸው የክርስትና ሞዛይኮች ከትላልቅ የእስልምና ጽሑፍ ሜዳሊያዎች ጋር ጎን ለጎን ይታያሉ። የህንጻው መጠነ ሰፊነት ትንፋሽ ይወስዳል። ጎብኚዎች ዋናውን አዳራሽ ማሰስ፣ የቀድሞ የንጉሳዊ ሞዛይኮች ቅሪቶች ማየትና በዚያ ቦታ ላይ ከሁለት ዋና ዋና የዓለም ሃይማኖቶች መካከል ያለውን መዋሃድ ማድነቅ ይችላሉ። ሁለተኛው ኤፌሶን ነው። ኤፌሶን በጥንታዊ ዓለም እጅግ አስፈላጊ ከሆኑ የንግድ ማዕከላት አንዱና ከሮም ቀጥሎ በሮማ ግዛት ውስጥ ሁለተኛው ትልቁ ከተማ ነበር። ከ250 ሺህ በላይ ሰዎች መኖሪያ የነበረ ትልቅ የወደብ ከተማ ሆኖ ቆይተዋል። በቅዱስ ጳውሎስና በቅዱስ ዮሐንስ ስለተጎበኘ በቅድመ ክርስትና ዘመን ትልቅ ቦታ አለው። በኤፌሶን ታላላቅ የሚባሉ ታሪካዊ ቦታዎች አንዱ የሆነው ሴልሰስ ቤተ መጻሕፍት ሲሆን በጥንቃቄ እንደገና የተገነባ አስደናቂ ባለ 2 ፎቅ የፊት ለፊት ክፍል ነው። በአንድ ወቅት ከ12000 በላይ ጥቅልሎችን ይይዝ ነበር። ሁለተኛው ታላቁ ቲያትር ወይም ዘግሬት ቲያትር ነው። 25000 ተመልካቾችን ማስተናገድ የሚችል ግዙፍ አምፊቲያትር ሲሆን ቅዱስ ጳውሎስ ለኤፌሶን ሰዎች ሰብከዋል ተብሎ የሚታመንበት ስፍራ ነበር።
ሶስተኛው ኩሬትስ ጎዳና ሲሆን ዋናው በእብነ በረድ የተነጠፈ ጎዳና ሲሆን በሱቆች፣ በህዝብ መጸዳጃ ቤቶችና በሀብታሞች ቤቶች ፍርስራሽ የተከበበ ነው። በቱርክ ውስጥ የሚገኘው ሌላኛው ታሪካዊና የቱሪዝም መናገሻ የሆነው መካከለኛው አናቶሊያ ወይም ካምፓዶሺያ ነው። ካምፓዶሺያ እንደሚታወቀው በአሁኑ ወቅት በቃና ቴሌቪዥን የሚተላለፈው መንታ መንገድ ፊልም እዛ አካባቢ የተሰራ ሲሆን ካምፓዶሺያ ልዩ የመሬት አቀማመጥ የተፈጠረው ከሚሊዮኖች ዓመታት በፊት በነበሩ የእሳተ ገሞራ ፍንዳታዎች ከኤጀሪየስ ተራራና ከሀሰን ተራራ ሲሆን አካባቢውን የእሳተ ገሞራ አመድ ሸፍነዋል። በሺህ ዓመታት ውስጥ ነፋስና ውሃ ይህንን ለስላሳ ድንጋይ በማሳነስ የኮን የሾጣጣና የእንጉዳይ ቅርጽ ያላቸው የተረጢስ ማውጫዎች ተብለው የሚታወቁትን ጠንካራ የባዛልት ራስጌዎች ትተው አልፈዋል። የቀድሞ ነዋሪዎች በተለይም በባይዛንታይን ዘመን ለስላሳው ድንጋይ ለመቅረጽ ቀላል መሆኑን ተገንዝበው ከስደት ወይም ከወራሪዎች ለመደበቅ በድንጋይ ላይ የተቀረጹ ቤቶችን፣ አብያተ ክርስቲያናትንና ገዳማትን በስፋት ፈጥረዋል። አካባቢው በየዕለቱ ፀሐይ ስትወጣ በመቶዎች የሚቆጠሩ የሙቅ አየር ፊኛዎችና በሸለቆች ላይ በጸጥታ ሲንሳፈፉ በሚታየው ትዕይንት ዓለም አቀፍ ዝናን አትርፏል። ይህንን ለየት ያለ የመሬት አቀማመጥ የማይረሳ የአየር ላይ እይታን ይሰጣል። ሜዲትራኒያንና ምዕራባዊ ቱርክ ፓሙካሌ በቱርክኛ የጥጥ ቤተ መንግስት ማለት ነው። ይህ የእይታ ክስተት የተፈጠረው በካልሲየም የበለጸገ የሙቀት ምንጭ ውሃ ኮረብታውን ተንብዶ ሲወርድ ነው። ውሃው ሲቀዘቅዝና ሲተን በደረጃ በተሰሩ ኩሬዎችና ደረጃዎች የሚያብረቀርቅ ነጭ ትራቨርታይን የኖራ ድንጋይ አይነት ንብርብሮችን ይተዋል። በነጭ ደረጃዎች አናት ላይ የጥንቱ ግሬኮ ሮማን አስፓ ከተማዋን ሂየራፖሊስ ይገኛል። በሁለተኛውና ሶስተኛው መተው ክፍለ ዘመን ባሉት ጠቃሚ የሙቅ ምንጮች ምክንያት ትልቅ የፈውስ ማዕከል ነበር። ግዙፉ የሮማውያን ቲያትር፣ የተለያየ አይነት መቃብሮች ያሉት ሰፊው የመቃብር ስፍራና በመሬት መንቀጥቀጥ ጊዜ ወድቀው የነበሩ የሮማውያን ምሰሶዎች መካከል መዋኘት የሚቻልበት ጥንታዊ ገንዳ ወይም የክሊዮፓትራ ገንዳ ይገኙበታል። ውድ የግሎባል ቢዩቲ ቤተሰቦች የቱርክ ፊልም ኢንዱስትሪ በተለምዶ ዩሺቻልም ተብሎ የሚጠራ በቱርክ ባህል ውስጥ ትልቅ ቦታ አለው። በ1950ዎቹና እስከ 1970ዎቹ ባለው ጊዜ ውስጥ የቱርክ ሲኒማ ከፍተኛ ምርታማነት አሳይቶ ነበር። ፊልሞቹ ብዙውን ጊዜ ቀላል የፍቅር ታሪኮች፣ ሜሎ ድራማዎችና ኮሜዲዎች እንዲሁም የታሪክ ድራማዎች ያቀርቡ ነበር። ዘመናዊ የጥበብ ፊልም የጀመረው ቱርክ በዓለም አቀፍ ደረጃ በከፍተኛ ደረጃ የታወቁ የጥበብ ፊልም ዳይሬክተሮች አሏት። ከሁሉም በላይ ኑሪ ቤልጌ ጄላን ጎልቶ ይታያል። ፊልሞቹ ብዙውን ጊዜ ረጅም ትዕይንቶች፣ ጸጥ ያሉ ንግግሮችና በአናቶሊያ ውስጥ ባሉ ገጸ ባህሪያት ውስብስብ ስሜቶችና ብቸኝነት ላይ ያተኩራሉ። በቱርክ ማህበራዊና ፖለቲካዊ ጉዳዮች ላይ የሚያተኩሩ ፊልሞችም ይገኙበታል። ስሜታዊ የሆኑ የቤተሰብ ታሪኮች እንደ የኔ አባትና ልጄ ወይም ማይ ፋዘር ኤንድ ማይ ሶን የመሰሉ ፊልሞች በጣም ተወዳጅ ናቸው። በተለይም በሀገራችን ያለው በቃና ቴሌቪዥን የሚተላለፉ የቱርክ ፊልሞች ለምሳሌ ጥቁር ፍቅር፣ ጣፋጭ በቀል፣ መንታ መንገድ ተጠቃሽ ናቸው። እንዲሁም ደግሞ በችኩር ሰፈር የተሰራው በኢትዮጵያውያን ዘንድ ብዙ ተወዳጅነት ያተረፈው የኛ ሰፈር ይገኙበታል። ቱርካውያን በሌላ ደግሞ በባህልና ጭፈራቸው ይታወቃሉ። በቱርክ ውስጥ ከ400 በላይ የሚሆኑ የተለያዩ የጭፈራ ስልቶች እንዳሉ ይገመታል። አብዛኛዎቹ ጭፈራዎቹ የሚከናወኑት በሰርግ፣ በብሔራዊ በዓላትና በክልላዊ ስብሰባዎች ላይ ነው። አንደኛው ሃላይ የሚባል ሲሆን በዋነኛነት በምስራቅ፣ በደቡብ ምስራቅና በመካከለኛው አናቶሊያ ክልሎች እንደ ኤላዚግ፣ ጋዚያንቴፕ የተለመደ ነው። ጨፋሪዎች እጅ ለእጅ ተያይዘው ወይም ትከሻ ለትከሻ ተያይዘው መስመር ወይም ክብ ይሰራሉ። የክብ ወይም የመስመሩ መሪ መንዲል ይይዛል። አንድነትና ትብብርን የሚያሳይ የደስታ ጭፈራ ሲሆን የቱርክ ባህላዊ የሰርግ ጭፈራ ነው። ሁለተኛው ሆርን ይባላል። ሆርን ጥቁር ባህር አካባቢ ቴራብዞን ሬዜ ይዘወተራል። ፈጣን፣ ጉልበታማና ከወትሮው የተለየ ምት አለው። ጨፋሪዎቹ ክብ ወይም ከፊል ክብ በመስራት እጃቸው ይያያዛሉ። በእግራቸው በፍጥነት እየረገጡና እየተንቀጠቀጡ የአሳ እንቅስቃሴ በመምሰል ለከመንቼ
የጥንት ቫዮሊን አይነት ሙዚቃ ይጨፍራሉ። ወንዶች ጥቁር ዜይቤክ ነው። ዜይቤክ በኤጂያን ባህር ዳርቻና ምዕራባዊ ቱርክ የሚዘወተር የጭፈራ አይነት ነው። የጀግንነት፣ የድፍረት፣ የጥንካሬ ጭፈራ ነው። ጨፋሪዎች አንዳንድ ጊዜ ኤፌ ይባላሉ። ቀስ ብለው የሚጀምሩ ሰፊ ክንድ ያላቸውና ጉልበታቸው ዝቅ የሚያደርጉ እንቅስቃሴዎችን ያደርጋሉ። የተጨፈረበት ምት ብዙውን ጊዜ 9 ወይም 8 ሲሆን በአንድ ሰው፣ በሁለት ሰዎች ወይም በቡድን ሊጨፈር ይችላል። ሁለተኛው መቭሊቪ ሽክርክሪት ይባላል። ይህ በዋነኛነት የሃይማኖታዊና የባህል ልምምድ ሲሆን ከሶፊ ሜቭለቪ እምነት ወይም በሮሚ የተመሰረተ ጋር የተያያዘ ነው። ተከታዮቹ እጃቸው ወደ ላይ ከፍ አድርገው በዝግታና በተረጋጋ ሁኔታ ሲሽከረከሩ ወደ አላህ ለመድረስ ወይም ወደ ፈጣሪያቸው ለመድረስና ከዓለም ጋር ለመዋሃድ ይመክራሉ። የግሎባል ቢዩቲ ዩቲዩብ ቻናላችን ቤተሰቦች ቀጣይ የማን እናሳያችሁ? አሁንም ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ ይሁኑ።